ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ወደ እናንተ እግዚአብሔር ሲናገረን ድምጹን እንዳንሰማው የሚከለክሉንን 10 መሰናክሎችን ይዤላችሁ መጥቻለሁ። ይሄን ትምህርት እየሰማችሁ ብዙዎቻችሁ ህይወታችሁ ይቀየራል። ደግሞም ለዚህ ቻናል አዲስ የሆናችሁ እንደዚህ አይነት ህይወት ለዋጭ ትምህርት እንዲደርሳችሁ ሰብስክራይብ እንድታደርጉ ደግሞ ለብዙዎች እንዲደርስ ሼር እንድታደርጉ እጠይቃችኋለሁ። ከእግዚአብሔር ባህሪያት መካከል መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እኔ እግዚአብሔር ነኝ፣ እናገራለሁ፣ የተናገርኩትንም እፈጽመዋለሁ ይላል። እግዚአብሔር ስለራሱ በእግዚአብሔር ቃል አማካኝነት እንደነገረን አንዱ ባህሪው መናገር ነው። ታዲያ ለምንድነው እኛ እግዚአብሔር ሲናገረን መስማት ያልቻልነው? ምንድነው ከዚህ ጀርባ ያለው ሚስጥር ብለን ስናይ እግዚአብሔር ስለማይናገር ሳይሆን እኛ ሰሚዎች ጋር ግን አንዳንድ ችግሮች ስላሉ ነው። እነዚህ ችግሮች በተወገዱ ጊዜ፣ እነዚህ ችግሮች በተነሱ ጊዜ፣ ከህይወታችን በወጡ ጊዜ እግዚአብሔር ሲናገረን አጥርተን መስማት እንጀምራለን። ለምሳሌ በዚህ ሰዓት ኤፍኤም 97.1 የሬዲዮ ጣቢያ ፍሪኩዌንሲው በአየር ላይ ቢኖርም ነገር ግን እኛ አሁን እየሰማነው አይደለም። ምክንያቱ ፍሪኩዌንሲው ስላልተለቀቀ ሳይሆን ሬዲዮ ስላልከፈትን ነው። ልክ እንደዚሁ እግዚአብሔር እየተናገረን ነው፣ እያወራን ነው። ነገር ግን እግዚአብሔርን እየሰማነው አይደለም። እየሰማነው ስላልሆነን እግዚአብሔር አይናገርም ማለት ግን አይደለም። እግዚአብሔር እየተናገረን እንዳንሰማ ካደረጉን 10 መሰናክሎች መካከል አንዱ የተከፋፈለ ህይወት ሲኖረን ነው። የተከፋፈለ ህይወት ማለት ልባችን በዓለም ፍላጎትና በእግዚአብሔር መንፈስ መካከል ሲዋዥቅ የእግዚአብሔርን ግልጽ መመሪያ ለመቀበል እንቸገራለን። ብዙ ጊዜ ሰዎች በልባቸው የዓለምን ምኞት ተሸክመው ነገር ግን እግዚአብሔርን መስማት በሚፈልጉበት ወቅት ላይ ያ በልባቸው ላይ የሞላው የዓለም ምኞት እግዚአብሔርን አጥርተው እንዳይሰሙ ያደርጋቸዋል። ለዚህ ነው መጽሐፍ ቅዱስ በያዕቆብ ምዕራፍ 1 ቁጥር 8 ሲናገር 2 ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲቀበል አይምሰለው ይላል። አያችሁ፣ እግዚአብሔር በሁለት ሐሳብ ውስጥ ላሉ ሰዎች ድምጹን እንኳን ቢያሰማ በዓለም ነገር ለተጠመዱ ሰዎች ግን ድምጹን መስማት ያቅታቸዋል። የመጀመሪያው ምክንያት ወይም የመጀመሪያው መጋረጃ የተከፋፈለ ህይወት ነው። ሁለተኛው መጋረጃ ደግሞ ንስሐ ያልገባንበት ኃጢአት ነው። ታውቃላችሁ፣ ኃጢአት እንደ ግድግዳ ሆኖ ግንኙነትን የማቋረጥ አቅም አለው። ኃጢአት መንፈሳዊ ጆሮቻችንን የመድፈን አቅም ወይም ጉልበት አለው። ብዙ ጊዜ ንስሐ ያልገባንባቸው ኃጢአቶች ወይም የኃጢአት ልምምዶች ከእግዚአብሔር ጋር ያለንን ኮኔክሽን የማቋረጥ አቅም ወይም ስልጣን አላቸው። ለዚህ ነው መጽሐፍ ቅዱስ ኢሳይያስ ምዕራፍ 59 ቁጥር 2 ላይ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታችኋለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል ይላል። እግዚአብሔር ምንም እንኳን መናገሩን ባያቆምም ያ ግን ኃጢአት እሱ ጻድቅ ስለሆነ በሱና በእኛ መካከል እንደ ግድግዳ ሆኖ የመጋረድ አቅም አለው። እሱ የሚናገረንን አምላካችን የሚያወራንን በሙላት ወይም በጥራት እንዳንሰማው የመጋረድ አቅም አለው ማለት ነው። ስለዚህ በስውርም ይሁን
በማወቅም ይሁን ባለማወቅም ይሁን በግልጥም ይሁን የሰራናቸውን ንስሐ ያልገባንባቸውን ኃጢአቶቻችን በእግዚአብሔር ፊት ተናዘን ንስሐ መግባት አለብን ማለት ነው። ሌላው እግዚአብሔርን አጥርተን እንዳንሰማው እንደ መጋረጃ ሆኖ የሚከለክለን ነገር ፍርሃት ይባላል። ፍርሃት ከእግዚአብሔር ሳይሆን ከጠላት ነው። ፍርሃት ባለበት ቦታ እግዚአብሔር የሚናገረውን የእምነት ቃል መስማት እንዳንችል ያደርገናል። የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ሲናገር እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ብዙ ጊዜ አይታችሁ ከሆነ ከእግዚአብሔር ዘንድ መላእክቶች ተልከው ወደ ሰዎች ሕይወቱ ሲመጡ መልእክታቸውን ከመናገራቸው በፊት አንድ ነገር ነው የሚናገሩት። አትፍራ፣ አትፍሪ የሚል ቃል ነው የሚናገሩት። ምክንያቱም ደግሞ ምንም እንኳን የእግዚአብሔርን አጀንዳ ይዘው ቢመጡም ነገር ግን ፍርሃት ካለ ሰዎች የእግዚአብሔርን ሐሳብ በትክክል መስማትና መረዳት ስለማይችሉ ነው። ስለዚህ ፍርሃት ቀንደኛ ጠላታችን ነው ማለት ነው። ሌላው ደግሞ አራተኛው ትዕቢት ይባላል። ትዕቢት እግዚአብሔር ፈጽሞ የሚጸየፈው ነገር ነው። አንድ ሰው ትዕቢት ውስጡ ካለ በሌላ ቋንቋ እግዚአብሔርን መስማት አያስፈልገኝም እያለ ነው። አንድ ሰው ውስጡ ትዕቢት ካለ በሌላ ንግግር የእግዚአብሔርን እርዳታ፣ የእግዚአብሔርን አቅጣጫ ጠቋሚነት፣ የእግዚአብሔርን ፕሮቪዥን፣ የእግዚአብሔርን ፕሮቴክሽን፣ የእግዚአብሔርን ድምፅ አልፈልግም እያለ ነው። ለዚህ ነው መጽሐፍ ሲናገር ትዕቢት በመጣች ጊዜ ይላል ምሳሌ ምዕራፍ 11 ቁጥር 2 ላይ ትዕቢት በመጣች ጊዜ ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች ይላል። ስለዚህ የትዕቢት ተቃራኒ ትህትና ነው። ለዛ ነው ትዕቢተኞችን እግዚአብሔር ይቃወማል ይላል፣ ለትሑታን ግን ጸጋን ይሰጣል። አንድ ሰው በትህትና መንፈስ ሲሞላ ነው፣ በተሰበረ ልብ በእግዚአብሔር ፊት ሲቀርብ ነው። ስለዚህ ከእግዚአብሔር ጋር ጥብቅ ያለ ሕይወት ከሌለን እግዚአብሔርን አያስፈልገንም እያልን ነው። በሌላ አማርኛ ትዕቢተኞች ነን ማለት ነው። ስለዚህ ትዕቢት በመጣች ጊዜ ውርደት ትመጣለች። አንድ ሰው ያለ እግዚአብሔር ሐሳብ መንቀሳቀስ ሲጀምር፣ በትዕቢት መንቀሳቀስ ሲጀምር፣ እኔ ወደ ማለት ሲገባ የእግዚአብሔር ድምፅ እንኳን ቢለቀቅ እግዚአብሔርን ስለማይፈልግ ልቡ እግዚአብሔርን አይሰማም ማለት ነው። ይህ ትዕቢት እጅግ በጣም አጸያፊ ነገር ነው በእግዚአብሔር ዘንድ። ስለዚህ ምናልባት ልባችን በትዕቢት ተሞልቶ ከሆነ ትዕቢትን ከውስጣችን ነቅለን እንድናወጣ እግዚአብሔር እንዲረዳን መጸለይ አለብን። ሌላው አምስተኛ እግዚአብሔርን እንዳንሰማ ከሚከለክሉን ነገሮች መካከል ቀጣይነት የሌለው መንፈሳዊ ሕይወት። ቀጣይነት የሌለው መንፈሳዊ ሕይወት ማለት ይሄ ኮንሲስተንሲ የሌለው። ለምሳሌ እናንተን ብጠይቃችሁ መቼ ነው ለመጨረሻ ጊዜ ጸሎት የጸለያችሁት ብላችሁ ምናልባት አንዳንዶቻችሁ የዛሬ ወር ሊሆን ይችላል፣ አንዳንዶቻችሁ የዛሬ 2 ወር ሊሆን ይችላል፣ አንዳንዶቻችሁ ሳምንት ሊሆን ይችላል። አያችሁ፣ አንዳንድ ጊዜ ሞቅ ይለናል፣ እንጸልያለን፣ እንጾማለን። አንዳንድ ጊዜ ደግሞ ለረጅም ጊዜ አንጸልይም፣ አንጾምም፣ ቃሉን አናነብም፣ ፊቱን አንፈልግም። እንደዚህ አይነት ኮንሲስተንሲ የሌለው ቀጣይነት የሌለው ሕይወት የእግዚአብሔርን ድምፅ እንዳንረዳው፣ የእግዚአብሔርን ድምፅ እንዳንለምደው፣ የእግዚአብሔርን ድምፅ እንዳንናፍቀው ያደርገናል። ስለዚህ መጽሐፍ ቅዱስ ሲናገር በሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ ሳይታክቱም ዘወትር ሊጸልዩ እንደሚገባቸው የሚገልጽ ምሳሌን ነገራቸው ይላል። ስለዚህ ጌታ ሳንታክት ዘወትር እንድንጸልይ፣ ፊቱን እንድንፈልግ፣ ኮንሲስተንሲ ያለው ሕይወት እንድንኖር ይፈልጋል ማለት ነው። ያ ኮንሲስተንሲ የሌለው ሕይወት ምንድነው የሚያደርገን ማለት ነው? የእግዚአብሔርን ድምፅ አጥርተን እንዳንሰማ፣ ድምፁን እንዳንለየው፣ ግራ መጋባት ውስጥ እንድንገባ ያደርገናል ማለት ነው። እግዚአብሔር ረዳናል። ስድስተኛው እንደ መሰናክል የእግዚአብሔርን ድምፅ እንዳንሰማ የሚያደርገን ምንድን ነው? አለማመን፣ እምነት ማጣት ነው። መጽሐፍ ቅዱስ በዕብራውያን ምዕራፍ 3 ቁጥር 12 ላይ ሲናገር እንደዚህ ይላል፣
ወንድሞች ሆይ ሕያው እግዚአብሔርን የሚያስወግድ ክፉና የማያምን ልብ ከእናንተ በአንዳንዶቻችሁ እንዳይኖር ተጠንቀቁ ይላል። የማያምን ልብ ምንድን ነው የሚያደርገው ካለ አሁን ያነበብኩት የእግዚአብሔር ቃል ላይ ሲነግረን ምንድን ነው የሚያደርገው? እግዚአብሔርን ከልባችን ያርቀዋል። ምክንያቱም ያለ እምነት የሆነ ሁሉ ኃጢአት ነው ይላል የእግዚአብሔር ቃል። ኃጢአት ባለበት ደግሞ እግዚአብሔር መቆም አይችልም። ኃጢአት ባለበት እግዚአብሔር ከኃጢአት ጋር ተስማምቶ መስራት ስለማይችል ማለት ነው። ስለዚህ አለማመን ካለ እግዚአብሔር ከልባችን ያርቀዋል። እግዚአብሔር እንዳይናገረን ያደርገዋል። ወይም ደግሞ እየተናገረንም እንኳን አጥርተን እንዳንሰማ ያደርገዋል። ስለዚህ እግዚአብሔር ይናገረናል ብለን ያለ ጥርጥር ማመን አለብን ማለት ነው። እግዚአብሔርን እንድናምነው ያስፈልጋል። አንድን ጉዳይ ይዘን በእግዚአብሔር ፊት ስንቀርብ እግዚአብሔር ይናገረናል፣ እግዚአብሔር ጋር መልስ አለው ብለን እንድንቀርብ ያስፈልገናል። ካለዛ እግዚአብሔር ቢናገረንም እንኳን አጥርተን አንሰማውም ማለት ነው። ሌላው እንደ መሰናክል ሆኖ የእግዚአብሔርን ድምፅ እንዳንሰማው የሚያደርገን ምንድን ነው? ትኩረት ማጣት። የእግዚአብሔር ቃል ሲናገር በሉቃስ ወንጌል ምዕራፍ 10 ከቁጥር 41 እስከ 42 ላይ ጌታም መልሶ እንዲህ አላት፣ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም እድልን መርጣለች፣ ከእርሷም አይወሰድባትም ይላል። ታውቃላችሁ፣ እንደ ማርታ በስራና በኑሮ ሩጫ ከተወጠርን ትኩረታችንን በብዙ ነገር ልናጣ እንችላለን። እንደ ማርያም ግን እግሩ ስር ተቀምጠን ድምፁን ለመስማት እድል ካገኘን፣ ትኩረታችንን ክርስቶስ ላይ ካደረግን እሱ ይናገረናል፣ አጥርተንም ደግሞ እንሰማዋለን ማለት ነው። ስለዚህ ትኩረት ማጣት፣ በተለያየ ነገር መወጠር፣ በስራ መወጠር፣ ሁልጊዜ መስራት፣ ሁልጊዜ መሮጥ፣ ሁልጊዜ ወደ ላይ ወደ ታች ማለት፣ ሁልጊዜ ትኩረታችንን ሌላ ነገር ላይ ማድረግ እግዚአብሔር የሚናገረንን ነገር አጥርተን እንዳንሰማ ያደርጋል ማለት ነው። ስለዚህ አንዳንድ ጊዜም ለግል ጊዜ መውሰድ አለብን። ትኩረታችን ጌታ ላይ ማድረግ አለብን። ትኩረታችንን የሚወስድ ነገር ከጌታ ላይ አይኖቻችን እንድናነሳ የሚያደርጉን ነገሮችን መቀነስ አለብን ማለት ነው። ሌላው 8ኛ ይቅርታ አለማድረግ። ይሄ እጅግ በጣም አጸያፊ ነገር ነው። ባይዘይ ልክ እንደ መጋረጃ ሆኖ፣ ልክ እንደ ጥጥ ሆኖ፣ ወይም ደግሞ ልክ እንደ መሰናክል ሆኖ የእግዚአብሔርን ድምፅ ወደኛ አልፎ ወደ መንፈሳዊ ጆሮቻችን እንዳይዘልቅ የሚያደርግ ነገር ነው። ማርቆስ ምዕራፍ 11 ቁጥር 25 ላይ ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉ ይላል። ይቅርታ አለማድረግ አንዱ ከሚያደርገው ነገር ምንድን ነው ካላችሁ የእግዚአብሔርን ድምፅ ይከለክላል። የእግዚአብሔር ድምፅ ወደኛ እንዳይመጣ ያደርጋል። በልባችን ቂምና ጥላቻ ይዘን ከእግዚአብሔር ጋር ንጹህ የሆነ የድምፅ ልውውጥ ማድረግ አንችልም። ምክንያቱም ቂም፣ ጥላቻ፣ ይቅር አለማለት እንደ ትልቅ መሰናክል የእግዚአብሔርን ድምፅ መጥቶ ወደኛ ዘልቆ እንዳይገባ፣ ልባችን እንዳይሰማው፣ መንፈሳዊ ጆሮቻችን የእግዚአብሔርን ድምፅ እንዳይሰሙ ነጥሮ እንዲመለስ ከሚያደርጉ መሰናክሎች መካከል እነዚህ ናቸው። ስለዚህ በዚሁ አጋጣሚ የበደላችሁትን ሰው ብቻ ሳይሆን ይቅርታ መጠየቅ ያለባችሁ፣ የበደላችሁ ሰው እንኳን ቢኖር እሱን ሄዳችሁ ይቅርታ ጠይቁት። ወንድሜ አዝኜ ነበረ፣ በቃ ትቼዋለሁ። እኔ እናንተ ወንድማማቾች ነን፣ እኔ እናንቺ ወንድማማቾች ነን። ሰማይ የሚቀጥል ሰው ምድር ላይ ተኮራርፎ መኖር የለበትም ብላችሁ ይቅርታ እንድትጠያየቁ በጌታ ፍቅር ጠይቃችኋለሁ። ሌላው 9ኛ እግዚአብሔርን አጥርተን እንዳንሰማው፣ ከእግዚአብሔር ዘንድ ድምፅ እንዳንቀበል እንደ መጋረጃ ሆኖ የሚከልለን ነገር እኛ የፈለግነውን ብቻ እንዲናገረን መፈለግ። እንደዚህ አይነት ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? ይጾማሉ፣ ይጸልያሉ፣ የጌታን ፊት ይፈልጋሉ። ነገር ግን የሚጾሙት የሚጸልዩት በልባቸው ላይ እነሱ የፈለጉትን ነገር ጌታ ኮንፊርም እንዲያደርግላቸው፣ ጌታ እንዲያረጋግጥላቸው ብቻ ነው። ማለት ድምፁ
እነሱ ውስጥ እንዳለው ድምፅ እንዲሆንላቸው እግዚአብሔርን እጁን እንደ መጠምዘዝ ማለት ነው። የእግዚአብሔር ሐሳብ ሌላ ነው፣ እነሱ ጋር ያለው ሐሳብ ሌላ ነው። ያ እነሱ ጋር ያለውን ሐሳብ ብቻ ከእግዚአብሔር ዘንድ ለመስማት ሲፈልጉ ሰዎች የእግዚአብሔርን ድምፅ ትክክለኛ የሆነውን የእግዚአብሔርን ሐሳብ እንዳያስተውሉት ያደርጋቸዋል። ምክንያቱም ልባቸው በምን ተሞልቷል? በራሳቸው ሐሳብ ተሞልቷል። ለምሳሌ አንድ ወንድ አንድን ሴት ሊያገባት ፈልጎ በጣም ወደዳት ልበላችሁና ጾም ጸሎት ገባ፣ እግዚአብሔር ሆይ ስለሷ ተናገረኝ ብሎ። ነገር ግን እንድትናገረኝ የምፈልገው ፈቅጄልሃለሁ እሷ ያንተ ናት በለኝ እያለ ነው የሚፈልገው። ያንን ነገር ነው የሚፈልገው። ለምንድን ነው ካላችሁኝ፣ ቀድሞ በልቡ ያንን ነገር አስቦ ነው የገባው፣ ያንን ነገር ይዞ ነው የገባው። ስለዚህ እንደዚህ አይነት ሰዎች የእግዚአብሔርን ሐሳብ ለማስተናገድ ለመስማት ሬዲ አይሆኑም። ስለዚህ የእግዚአብሔርን ድምፅ በትክክል አይረዱም ማለት ነው። ሌላው ለዛሬ የመጨረሻው 10ኛው መሰናክል ለቃሉ አለመታዘዝ ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 28 ቁጥር 9 ላይ ሕግን ከመስማት ጆሮውን የሚያዞር ጸሎቱ እንኳን አጸያፊ ናት ይላል። አያችሁ፣ ከእግዚአብሔር ድምፅ ጆሮውን ዞር የሚያደርግን ሰው ምንም ነገር ቢል ምንም ነገር ቢያደርግ እንደ አጸያፊ ነው የሚቆጥረው። ስለዚህ የእግዚአብሔርን ቃል መጀመሪያ የሚሰጣችሁን ድምፅ አለመታዘዝ ማለት ቀጥሎ እግዚአብሔር ድምፁን እንዳያመጣ ወደ እናንተ ይከለክለዋል። ምክንያቱም ቢመጣም እንኳን እናንተ በትክክል አጥርታችሁ የመስማት ስፍራ ላይ ወይ ፖዚሽን ላይ አይደላችሁምና። ጆሮቻቸውን ከእግዚአብሔር ድምፅ ወይም ከእግዚአብሔር ሕግ የሚያዞሩ ሰዎች እግዚአብሔር ድምፁን አያሰማቸውም። ባጭሩ ለምሳሌ አንድ ሰው እግዚአብሔር ይሄንን አድርግ ብሎ ቢነግረው ያ ሰው እሺ ብሎ ከማድረግ ይልቅ ከእግዚአብሔር መንገድ ዞር ቢል ምናልባት በምህረቱ ቀጣይ ድምፁን ሊያመጣለት ይችላል። ነገር ግን እግዚአብሔር ምን ይለዋል? ያንን ሰው ጸሎቱ እንኳን አጸያፊ ናት፣ ድርጊቱ አጸያፊ ነው፣ የሚያደርገው ነገር አጸያፊ ነው ብሎ ነው የሚለው ያንን ሰው። ስለዚህ የእግዚአብሔርን ድምፅ እንዳንሰማ ወይን አጥርተን እንዳንረዳ ከሚያደርገን ነገር ምንድነው? አንዱ አለመታዘዝ ነው። በጣም ከሚገርመኝ የመጽሐፍ ቅዱስ ታሪክ ውስጥ የኤርሚያስ ታሪክ ነው። እግዚአብሔር ወደ ኤርሚያስ መጣና አንድ ነገር ነገረው። ኤርሚያስ አለው፣ ምነግርህ ድምፅ አለ፣ ምናገርህ ነገር አለ፣ ወደ ሸክላ ሰሪ ቤት ሂድ አለው። ኤርሚያስ ባይሄድ ኖሮ ቁጭ ቢል ኖሮ ሸክላ ሰሪ ቤት ያለውን ነገር በማየት በጥበብ እግዚአብሔር ድምፁን አሰምቶት ምሳሌያዊ በሆነ ነገር አይናገረውም ነበር። ኤርሚያስ ግን ያንን ቃል ታዞ ወደ ሸክላ ሰሪው ቤት ሲገባ እግዚአብሔር አስደናቂ የሆነ እንደገና እስራኤልን እንደሚያድሳት፣ እንደገና እስራኤልን የተበታተነውን ሕዝብ በግዞት የነበረውን ሕዝብ እንደገና ሕይወቱን እንደሚቀይር፣ እንደሚያለመልመው፣ እንደሚጎበኛቸው እግዚአብሔር ተናገረው። አያችሁ፣ በመታዘዝ ውስጥ ሌላ ድምፅ አለ። ለአንዱ ድምፅ መታዘዝ ሌላ ድምፅ እንዲመጣ እድል ትሰጣላችሁ። ባትታዘዙ ግን እግዚአብሔር ወደ እናንተ ቀጣይ ድምፅ እንዳያመጣ ወይም ደግሞ ቢመጣ እንኳን እንዳትሰሙት ያደርጋችኋል ማለት ነው። ስለዚህ ዛሬ እግዚአብሔርን ድምፅ እንዳንሰማ እንደ መሰናክል የሆኑ 10 ነገሮችን ወደ እናንተ ይዤ መጥቻለሁ። ከነዚህ ውስጥ የሚመለከታችሁን እያጠራችሁ እንድትሄዱ እጠይቃችኋለሁ። እንዲህ የምታደርጉ ሰዎች እግዚአብሔር በኃይል ይረዳችኋል፣ ጸጋውን ያበዛላችኋል። ጌታ ኢየሱስ ዘመናችሁን ይባርክ። ደግሞ በጣም እናንተን የሚመለከት በጣም የተነካችሁበትን እነዛ መሰናክሎች በኮመንት ላይ አስቀምጡልኝ። እወዳችኋለሁ፣ ጸልይላችኋለሁ። ዘመናችሁ የበረከት ይሁን። በቀጣይ እስክንገናኝ ድረስ ቸር ሰንብቱልኝ። ተባረኩ።